ጓደኞቼ እንዴት ሰነበታችሁ? አላችሁልኝ? ደህና ናችሁ? ያው እኛ እንግዲህ በበረዶ ተጥለቅልቀናል፣ ግን በቸርነቱ ብዛት ተርፈናል። ደህና ነን አለን። መኪናዎቹ አያችኋቸው ተውጠዋል በበረዶ ወይም በዚህ ሀገር ስኖ በሚባለው አያችሁ። ያው እንግዲህ ይሄ በረዶ ማለት እንግዲህ ዛሬ ያለንበት ቁጥር እሁድ የጣለው በረዶ ነው እና እስካሁን ምንም አልሆነም። በቃ ድቅድቅ ነው የሚለው እንደ ጥርጊያ መንገድ። ለነገሩ ዛሬ ይህንን ፖስት ለማድረግ አይደለም፣ ምክንያቱም ፖስት ማድረግ ከነበረብኝ የቱኛ ነው ፖስት ያደረኩት። አንድ ነገር አጋጥሞኝ ነው ወደ እናንተ ዛሬ ብቅ ያልኩት። ቲክቶክ ላይ ማነባቸው ጽሁፎች ወይም ደግሞ ማያቸው ቪዲዮዎች ፖስት የሚደረጉ እኔ ግርም ይለኛል በጣም። እውነት እንደኔ ልባችሁ ከተነካ ወይም ካዘነ እኔ እንጃ ምን አለ ሰው መልካም መጻፍ ካልቻለ ወይም ደግሞ መልካም ነገር ቪዲዮ ፖስት ማድረግ ካልቻለ ምን አለ ቢቀርበት። ያልሆነ አጸያፊ ጽሁፎች፣ በጣም መጥፎ ቪዲዮዎች፣ እርስ በርሳችን የሚያጋጩ የሚያባሉ ከሰው ልጅ የማይጠበቁ ነገሮች ይደረጋሉና በቃ እኮ ይሄ እኮ ህሊናችን ሽጠን የምናገኘው ብር ምን ያደርግልን? ዋናው እኮ ውስጥ ሰላም ሲሆን መልካም ነገር ሰርተህ የምታገኘው ነገር መልካም ነው። ግን ሰውና ሰውን በማጋጨት ወንድምና ወንድም፣ እህትና እህት፣ ሌላም በማጋጨት የሚገኝ ብር ወይም ጥቅም ግን በጣም ከባድ ነው። በጣም እና እባካችሁ አዎ ከእናንተ እውቀት ኑሮኝ አይደለም እንደዚህ፣ ግን አንዳንዴ ማነበው ነገር በጣም ወይም ደግሞ የሚፖሰቱት ቪዲዮዎች በጣም ያስጠላሉና ምን አለ ለህሊናችን ብናደር፣ ለመልካም ነገር ብናደር። እስቲ ሁል ጊዜ እስቲ እንዳው በቀኝ እንትናችን በቀኝ ጎናችን እንነሳ እስቲ። አንዳንዴ አባቶች መልካም ካልተነጋገረ እንትን ካላለን በግራ ጎንህ ነው እንደ ዛሬ የተነሳ ይሉናልና እስቲ እችን ነገር ኤክሰርሳይዝ እናርጋት በቀኛችን ለመነሳት። እንዳው መልካሙን ካሳሰበ ነው ማለት ነው። በተረፈ ሰላማችሁ ብዝት ይበል። ወዳችኋለሁ። መልካም ጊዜ፣ ሁሉንም ነገር ጥሩ ነገር ተመኘሁላችሁ። የጋሽ ታምራት ሞላ በምን ቃላሽ ርዳሽ የሚለው ነገር ዘፈን ወደ እናንተ አስተላልፍ። ቻው፣ ወዳችኋለሁ።